የቀድሞ ጠቅላይ ሚኒስተር አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስተር ዴታ አምባሳደር ሬድዋን ሁሴን በአሜሪካ ጆርጂያ ኮሚኒቲ ኮሌጅ ሜሪላንድ ከፍተኛ ተመራማሪና ዩናይትድ ስቴትስ ኦፍ አሜሪካ ፉድ ኤንድ ድራግ አድሚኒስትሬሽን ኢቫሉዌተር ፕሮፌሰር ፈለቀ ሸቴ የሴቶችና ማህበራዊ ጉዳይ ሚኒስተር ዶክተር ኤርጎጌ ተስፋዬ የማዕከላዊ ኢትዮጵያ ክልል ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገለ ኤርገኖ እንዲሁም የቢጂአይ ኢትዮ ኢንዱስትሪያል ኢንጂነሪንግ ሶሉሽን መስራችና ባለቤት ኢንጂነር ቢጂአይ ናይኪን ጨምሮ በርካታ ምሁራንን ታላላቅ እና አንጋፋ ሰዎችን ስላፈራ አንድ ዘመን ተሻጋሪ ተቋም የምላችሁ ይኖራል። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ለፀሐይ እንዳጋጣሚ ሆነ 10ኛ ክፍል ያስተማርኩትን ልጅ 11ኛ ክፍል አገኘሁት። አንድ ክፍል ሆነ ማለት ነው። ልጁ በጣም ጎበዝም ነው፣ ቀልድ አዋቂም ነው፣ ተንኮለኛ ቢጤም ነው። በቃ እኔን የመፈተሽ ያህል ይመስለኛል። ደስ በኋላ እያስተማርኩኝ ያለ ወጣ። ለካቀኑ አፕሪል ፉል ነበር። እኔ አላወኩም። ቀዳማዊ ኃይለ ሥላሴ እዚህ ለጉብኝት ገብተው ነበር 1959 በገቡ ጊዜ ይሄን ግቢ ነው የገቡት። 1964 ጥር ላይ ይሄ ትምህርት ቤት ተመርቆ ስራ ሲጀምር እኛ ቀጥታ ወደዚህ ተዛወረ። ከ7ኛ እስከ 12ኛ ያለው ክፍል ወደዚህ ተዛወረ። በዛን ጊዜ የመጀመሪያው የዚህ ትምህርት ቤት ተማሪ ነው። እኔ እዚህ ትምህርት ቤት 2006 እና 2007 ተምሬ ነበር 11ኛ እና 12ኛ ክፍል። በመማርበት ሰዓት ከመማር ማስተማር ባለፈ ደግሞ በርካታ ነገሮች አሉ። በትምህርት ቤት የምናደርጋቸው አጋጣሚዎች ሻይ ክበብ ብዙ ጊዜ እንጠቀም ነበረ። ሻይ ቆቀር ምናምን እንጠቀም ነበርና በእኛ ጊዜ 2 ብር ከ50 ነበር። አሁን እንደነገሩት 15 ብር ገብቷል። ምናልባት እዚህ የበላችሁ መታችሁ ሻይ ጠጣችሁ ቆቀር የበላችሁ ትውስታችሁን በደንብ እንድታወጡት ያህል ነው እያሳያችሁ ያለሁት ማለት ነው። ይሄ አንዱ አጋጣሚ ነው። እንግዲህ በአይምሮ ለውጥ ብዙ አግኝቻለሁ። ብዙ ዶክተሮችን አፍርቻለሁ። ብዙ ኢንጂነሮችን አፍርቻለሁ። ብዙ ፓይለቶችን አፍርቻለሁ። የምሰጠው ፕራዮሪቲ እኔ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ ማርፈድ መቅረት አልወድም። ክፍልም ቢሆን በሰዓቷ ነው ጠብቄ የምገባውና በትክክል ነው የማስተምረው። በርካታ አይነት የሚሊተሪ ቴክኖሎጂዎችን ሰርቻለሁ። እነዚህም የሰራቸው የፈጠራ ስራዎች 7 የፈጠራ ስራዎችን ከ10 የመቆጣጠሪያ ሲስተሞች ጋር አንድ ላይ በማድረግ ነው ማለት ነው። እነዚህም የራሳቸው የሆነ ሲስተም ኮንትሮል አላቸው። በዋናነትም በሮኬትንና ዲማሚቱን ተከትሎ የተለያዩ ሲስተም ለሮኬቱ 3 ሲስተም ያለው ሲሆን ለዲማሚቱ ደግሞ 7 ሲስተም ያለው ነው ማለት። የቀድሞ የኔ ተማሪ ነች። ስሟም እንግዲህ ልዩ ነው የምትባለው። በጣም ጎበዝ ተማሪና በጣም በሂስትሪ ራሱ ከመቶ ሲደፍ እንደ ኦን አይነት ሳትሆን ቀጠን ያለች ፈጣን የሆነች ቀጥታ ቢከሩን እንትኑ ላይ ጣለው በርነሩ ላይ ከዚያን በርን ሲያደርግ ተማሪ በሙሉ ግማሹ መስኮት ላይ ግማሹ በር ላይ እየተንጠለጠለ እየሮጠ የወጣው ታሪካዊ ትምህርት ቤትም ነው። እንደ ሀገር ሲነሳ ትምህርት ቤት ተብሎ በሚነሱ ተርታዎች የሚጠራ የዋቸው ሁለተኛ ደረጃ ትምህርት ቤት ስለሆነ ብዙ የሀገር መሪን የሚያፈራ ትምህርት ቤት ነው። እንደዚሁም ደግሞ በዩኒቨርሲቲ ደረጃ ዶክተሮች፣ ፕሮፌሰሮች ያሉበት ነው እና ከታች እስከ ላይ ድረስ የዚህ ግቢ ተማሪዎች አሉ። በሀገር ውስጥም ከሀገር ውጭም ስላሉ ትልቅ ትምህርት ቤትና አንጋፋ ትምህርት ቤት ነው። የልዩ ሚዲያ ኤንድ ኢቨንትስን ፎሎ ወይም ሰብስክራይብ አድርገዋል? እንግዲያውስ ካላደረጉ በመላው ዓለም ለሚገኙ ተመልካቾች መረጃው እንዲዳረስ ተደራሽነታችንም የበለጠ እንዲሰፋ ፎሎ ሰብስክራይብ ማድረግ እንዳይረሱ። በጣም በርካታ መሰናዶችን እያዘጋጀን ለእናንተ እናደርሳለን። ሰብስክራይብ ፎሎ እንዳይረሳ። ክብረት ይስጥልን። ወገን ዘመድ የለኝ ሀብት የለኝም ከእጄ